በየቀኑ ክፍያ ስትፈጽሙ የአየር ሰዓት ስትገዙ ወይም ገንዘብ ስትልኩ ቅድሚያ የምትከፍቱት አፕሊኬሽን የትኛውን ነው? ቴሌብር ወይስ ሲቢኢ ብር? ሁለቱም ዲጂታል ገንዘብን ገበያውን የተቆጣጠሩ ሁለት ምርጥ አፕሊኬሽኖች ናቸው። ነገር ግን በቅልጥፍና በክፍያ በአነስተኛነት እና በአገልግሎት ስፋት እውነተኛ አሸናፊ የትኛው ነው? ዛሬ ሁለቱንም ግዙፍ የፋይናንስ መተግበሪያዎች ግልጽ መመዘኛ አስቀምጠን እናያቸዋለን። እስከመጨረሻው ላይክ በማድረግ ተከታተሉ። አንደኛው ተወዳዳሪያችን ኢትዮ ቴሌኮም የሚመራው ቴሌብር ነው። ቴሌብር በአጭር ጊዜ ውስጥ ሚሊዮኖችን ማዳረስ የቻለ ትልቅ አፕሊኬሽን ሲሆን ይህም ዋነኛው ምክንያቱ ከኔትወርክ እና አየር ሰዓት ጋር ያለው ቀጥታ ቁርኝነት ነው። ጥንካሬዎቹን ስንመለከት የአየር ሰዓት እና ፓኬጅ ቅናሽ ቴሌብር አየር ሰዓት ስንገዛ የምናገኘው ተጨማሪ ጉርሻ ወይም ቦነስ ማራኪ መሆኑ አስችሎታል ማለት ነው። የብድር አገልግሎት ሳንዱቅ እና እንደራሴ የሚሉት ያለምንም ዋስ በስልካችን አነስተኛ ብድር ማግኘት መቻላችን ተመራጭ ያደርገዋል። የአለም አቀፍ ሀዋላ ገንዘቦችን ለመቀበል ተመራጭ ያደርገዋል። ድክመቶቹን ስንመለከት ደግሞ ሆኖም አልፎ አልፎ ሲስተም መዘጋጋት ሲስተም ዳውን እና ኦቲፒ ኮድ መዘግየት ያጋጥማል በቴሌብር ላይ ማለት ነው። ሁለተኛው ተወዳዳሪያችን ደግሞ ሲቢኢ ብር ሲሆን የንግድ ባንክ የሆነው አፕሊኬሽን ነው። ጥንካሬና ድክመቱ ጥንካሬዎቹ ስንጀምር ወደ ሁለተኛው ተወዳዳሪያችን ስንመጣ የሀገራችን ትልቁ ባንክ ያቀረበው ሲቢኢ ብር እናገኛለን። ሲቢኢ ብር ከባንክ አካውንት ጋር በቀጥታ የተያያዘ በመሆኑ ለብዙዎች የመጀመሪያ ተመራጭ ያደርገዋል። ጥንካሬዎቹ ከባንክ አካውንት ጋር ያለው ትስስር እንደ ጥንካሬ ሶስት ነገሮች ተቀምጠዋል እዚህ ጋር ከባንክ አካውንት ጋር ያለው ትስስር መንግስታዊ ኦፊሳላዊ ክፍያዎችን ለመፈጸም ታማኝነት ስሜትን የሚፈጥር ነው። ተንተን አድርገን እንመለከታለን። የባንክ አካውንት ጋር ያለው ትስስር ንግድ ባንክ እና ሲቢኢ ብር ወደ ባንክ አካውንት ገንዘብ ለማዛወር ቀላልና ፈጣን ነው። መንግስታዊ ኦፊሳላዊ ክፍያዎችን የትምህርት ቤት ክፍያዎች የግብር የመንግስት አገልግሎቶችን ክፍያዎችን በቀላሉ ለማድረግ ያስችላል። እናም ታማኝነቱ ብዙዎች ከታማኝነት ስሜት አንፃር ደግሞ ስንመለከት ከትልቁ ንግድ ባንክ ጀርባ ያለው ስም ለተጠቃሚዎች ከፍተኛ ደህንነት ስሜት ይሰጣል። በድክመት ደግሞ የምንመለከታቸው ነገር ግን ሲቢኢ ብር አፕሊኬሽን አልፎ አልፎ ኔትወርክ መጨናነቅ የሚያጋጥመው ሲሆን እንደ ቴሌ ብር ተጨማሪ ብድር አገልግሎቶችን በሰፊው አይሰጥም ማለት ነው። እናም ደግሞ አንዳንድ ጊዜ ያለ ኢቲኤም ገንዘብ ወጪ እናደርጋለን በሲቢኢ ብር ግን ከአራት ሺህ ብር በላይ ማግኘት አንችልም። ይህ እንደ ድክመቱ ወስደነዋል። ሁለቱም በሶስት ዋና ዋና ነጥቦች ስንመዝናቸው አንደኛ እለት እለት ተጠቃሚ አጠቃቀም ወይም የቤት ወጪን ታክሲ የአየር ሰዓት በዚህ ረገድ ቴሌብር ፈጣንና አማራጭ ተመራጭ ያደርገዋል። ብዙዎች ይመርጡታል ማለት ነው። ትልልቅ የባንክ ክፍያዎችን ትልልቅ የባንክ ሂሳቦችን እና የመንግስት ክፍያዎች ጋር ደግሞ እዚህ ጋር ሲቢኢ ብር የንግድ ባንክን ሰፊ አውታር ስለሚጠቀም አስተማማኝነቱ ይበልጣል። ተጨማሪ ጥቅማ ጥቅሞች እንደ ሪዋርድ ሽልማቶች ያሉት ደግሞ በብድር እና በቦነስ የሚሰጠው ቴሌ ብር ነው። በዚህ ረገድ እሱ ተመራጭ ይሆናል ማለት ነው። በአጠቃላይ ሁለቱም አፕሊኬሽኖች የራሳቸው ጠንካራ ጎን አላቸው። የአየር ሰዓት ለመግዛት አነስተኛ የእለት ተእለት ክፍያዎችን ለመፈጸም ቴሌብር ከባንክ ሂሳብ ጋር የተያዙ ትልልቅ ክፍያዎችን ለመፈጸም ደግሞ ሲቢኢ ብር ተመራጭ ይሆናል ማለት ነው። እርሶ አብዛኛውን ጊዜ የትኛውን ነው የሚጠቀሙት ቴሌብር ወይስ ሲቢኢ ብር? መልሳችሁን እንግዲህ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዲሁ እና እስከሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ። ሰላም ክቡራትና